ቆንጆ ይደረግላት ያ እንደዛ ነው የሚሆነው። አዎ በጣም ነው የምታሞላቀቅ ነግራኛለች። ገንፎ ትሰራላለች ማለቴ ኤኒዌይስ በእውነት ይሄን ሀሳብ ስለተቀበልከን ደስ ብሎናል እና አዎ በጣም ኧረ ችግር ያለው ኩርታ እንደ አብሽ ግን በጣም ተዝናንተሃል። እኔ አዝናናችሁ ለምን እንዳዝናናችሁ ታውቂያለሽ? አለባበሳችሁ፣ ንግግራችሁ በቃ ፈና ያደረኩት ዳኒ በእናንተ መናደዱ ራሱ አስቆኛል። በጣም ገና እናድደዋል። ገና አጨሰዋለሁ። ልጁ እኮ እሱ በኔቶ ቼፒ ቢሆንለት ዋው ጠጥታችሁ የመጣችሁት ምን ውሃ ነው የጠጣነው? ብርድ ነው የጠጣነው። እዚህ ሀገር ምን አለ ሌላ? ሸገር ትበቃለሽ ሸገር ትለያለሽ ሸገር መስሏችሁ ነበረ ተባተን መንገድ በቅ እያስከፋፍለው እያሉን መሀል ዳር እኛ ግን አንድ ናት ያንድ ሀገር የለብንም ዘር አለን ትልቅ ፍቅር ሰላም እንዴት ናችሁ? የዚህ ቻናል ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ይህ እንግዲህ የሩታ ቤት ይገባኛል። ይህ እንግዲህ የኛ ቤት ነው፣ የጋራ የሁላችንም ቤት ነው። ዋው ፒስ ነው አላችሁ። እኔ ደህና ነኝ። አንቺ ደህና ነሽ? እኔ ደህና ነኝ። አንቺ ነሽ? ሁለታችንም እንግዲህ ደህና ነን። እናንተም ደህና እንደሆናችሁ ተስፋ እናደርጋለን። በዓል ቆንጆ እንዳለፈ ተስፋ እናደርጋለን። እንኳን አደረሳችሁ ስላላችሁ ይቅር በሉን። እንግዲህ በድጋሚ እንኳን አደረሳችሁ። እንኳን አደረሳችሁ። እንኳን አብሮ አደረሰን። እንኳን አብሮ አደረሰን። በዓሉ አሪፍ እንደነበር ተስፋ እናደርጋለን። ደግሞ ቆንጆም አልፎ ነበር አዲስ አበባ ላይ። ሌላ ቦታም አሪፍ እንዳሳለፋችሁ ተስፋ እናደርጋለን አይደል? አዎ በደንብ እዚህ በጣም ደስ የሚል ድባብ ነበረ። እንዲሁም የሆኑ አንዳንድ ሀገሮች ላይም ቪዲዮ ምናምን ፖስት እየተደረገ ቲክቶክ ላይ አይተናል እና በጣም በጥሩ ሁኔታ እንዳለፈ ተስፋ እናደርጋለን። አዎ በጣም እና አሪፍ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። እና ደግሞ ቤተሰቦቻችን እንኳን ወደ ቻናል በሰላም መጣችሁ በድጋሜ። እንግዲህ ዛሬ ይዘንላችሁ የመጣነው እንግዲህ ፕራንክ ነው። የፕራንኩ ዓላማ ምንድነው? ለማዝናናት ብቻ ነው። እና ደግሞ ምንድነው ዛሬ ኮስተርተር ብለን ወደ ሱፍ ቤት እንሄዳለን ማለት ነው። ሩታ ተዘጋጂ። ያሰብኩት ነው ግን በጣም ነው የሚያስቀው ሁኔታችን በሙሉ ገና ሳንሆነው እንደ አእምሮአችን ላይ ስንስለው ራሱ በጣም ነው የሚያስገርመው። ብቻ በጣም የሚያስገርምና ደስ የሚል ፕራንክ የምናደርግ ይመስለኛል። አዎ በእርግጠኝነት በእኛ እንደምትተማመኑ ታውቃላችሁ። ያው ከዚህ በፊትም የነበረውን ፕራንክና የትናንቱንም ፕራንክ አይተውት በእርግጠኝነት ደስተኛ እንደሆናችሁበትም አይተናል። የዛሬው ደግሞ ፕራንክ ለየት ያለ ማለት ነውና ስናስብበት ነበር ያደርነው። በቃ ቻታችን በሙሉ ስለ ቪዲዮ ነው ምናምን ቪዲዮ እንላላካለን። ይሄንን እንስራው ይሄንን እናርጋቸው ምናምን ነገር እንባባላለን እና ዛሬ ደግሞ በምን አይነት አይዲያ መጣ መሰላችሁ? ሱፍ ቤት እንሄዳለን። ሱፍ ቤት እንሄድና እንለካለን እንደሆነ ማለት ነው። ከዛ ሩታ አንድ ሱፍ በጣም ትወድና ይሄንን ለብሼ ነው የማገባው፣ ቬሎ አልለብስም ሱፍ ነው የምለብሰው ትላለች ማለት ነው። በዛ ሰዓት ዳኒንና አብርሽን እንጠራቸዋለን። ሲመጡ ምን አይነት ሪአክሽን ያሳዩናል የሚለው ነገር ሁላችንም ገርሞናል። እንግዲህ እያሰብነው ነው ገና። በጣም ነው የሚያስገርመው በእርግጠኝነት። ሲቀጥል ደግሞ አይደለም ለና አብርሽና ለነ ዳኒ ቬሎ ማን ነው ሱፍ ቤቱ ሻጮቹ ራሱ ምንድነው የሚሉት አስባችሁታል? እኛ ቆመን ዋው ይሄ ሱፍ አያምርብኝም፣ ይሄ ሱፍ ያምርብሻል ምናምን ስንባባል ራሱ በጣም ነው የሚያስገርማቸው አስባለሁኝ። እና ያው ይሄ ፕራንክ ነው ባይዘው፣ እኔ በሱፍ አይደለም ማገባው በቬሎ ነው ሪል እንዳይመስላችሁ። እና በቃ ያው ፕራንኩ ላይ አብርሽና ዳኒ ያሉበት። ስለዚህ አንተ ቬሎ ትለብሳለህ፣ እኔ ሱፍ ነው የምለብሰው ነው የሚለው። እንደውም አንተ ሱፍ ነው አንተ ቬሎ እኔ ሱፍ መልበስ ነው ፈልገው ከዚህ ጫለሱ ይኸውላችሁ እኔ እንደውም ሁለቱም ቬሎ ሱፍ እንዲለብሱ ነበር ሐሳቤ። እሱ ግን ቬሎ ነው የሚለብሰው ከተባለ ብናስለካው ደግሞ አስበሽው እንዴት እንደሚያምር ጌታ ያው እንሞክራለን። እሱ ቬሎ ለማስለበስ እንሞክራለን፣ ግን ያው ስለሚናደድ እሱ እሺ የሚለን አይመስለኝም። ግን ደግሞ እንሞክራለን፣ እሱ ቬሎ እናስለብሰዋለን። ሩታና እኔ ግን ሱፍ ለብሰን እኔም ደግሞ ሚዜ የምሆነው በሱፍ ነው ብዬ ሐሳቤን አቀርባለሁ ማለት ነው። በሐሳቤ እንግዲህ ምን አይነት ሪአክት እንደሚያደርጉ እኔ ራሴ ለማየት በጣም ጓጉቻለሁ ጋይስ። ሳንጂ በደንብ ያው እኔ ደግሞ ከዚህ በፊት ሱፍ ለብሼ አይታችሁን ታውቃላችሁ ከሀይሚ ጋር። እኔ ደግሞ ሱፍ በጣም ያምርብኛል በነገራችን፣ እንደውም በሱፍ ነው ባለው
እንግዲህ በሱፍ ነው እሷ የምታገባው፣ እኔም ሚዜ መሆናት በሱፍ ነው ማለት ነው። እዛ ስንሄድ የሚፈጠረውን ነገር እናንተ ለማየት እንደጓጓችሁት እኛም በጣም ለማየት ጓጉተናል። እኔ ልክ ቪዲዮ ልጀምር ስል አሁን ይሄ ታይም ሳይሆን ልክ ሱፍ ለብሰ ምናምን እነሱ የሚመጡበት ሰዓት ድረስ በጣም ነው የሚያስጨንቀኝ። ያስፈራኛል። በቃ ወይኔ በኢየሱስ በጣም ነው የሚያስፈራኝ። አንቺ ታንክስ ታረግ ምናምን ናይስ ቤተሰብ በጣም ነው የሚያስፈራው። እኔ በትላንትናው ነገር በነገራችን ላይ በጣም ደንግጫለሁ። ወደኋላ ወደፊት እያየሁ ነበር እያወራሁ የነበረው ማለት በቃ ከኋላችን መጥተው ሚዙንም እየመሰለኝ ነበረ። በጣም ፈርቼ ማለት ነው። ግን በቃ በተሳካ ሁኔታ አጠናቀነዋል። ይሄንንም እንደሚሳካልን ምንም ጥርጥር የለውም። አዎ ግዴታችን ነው። ጋይስ ግን ማለት ነው ልንገራችሁ፣ ከኔና ከሩታና ከዳኒና ከአብርሽ የትኛው ሰው ነው የተሻለ ፕራንክ የሚያደርገው? ይሄን ነገር ማወቅ እንፈልጋለን ከእናንተ ማለት ነው። ስለዚህ ኮሜንት ላይ አድርጉ። ከዛ ደግሞ የኔና እሷ ብቻ ቪዲዮ ላይ ላይክ እያደረጋችሁ ላይካችንን እንዲበልጥ ከነዳኒ እንዲበልጥ አድርጉልን አይደል? አዎ በደንብ ምክንያቱም በምድረው በፕራንክ መብለጣችንን ማወቅ የምንችለው አንደኛ ላይክ ነው፣ ሁለተኛ ደግሞ ኮሜንት አድርጉልን። እሺ የምሬ ነው። እንትን ስጡን ምንድነው የሚባለው? ማን የበለጠ እንደሆነ ኮሜንት አድርጉልን። እንደዛ ኮሜንት አድርጉልን እና ኮሜንታችንን እንጠብቃለን። እንግዲህ ጥሩ ቆይታ እንደሚኖረን አልጠራጠርም። አስበሽዋል? ግን አሁን ለብሰን ምናምን ሲመጡ ያለው ሞመንት መጀመሪያ ግን የሚሆነው ለእናንተ ቬሎ ማን ነው ሱፉን መጀመሪያ እናስመርጣቸዋለን። አንድ ሶስት ምናምን ሱፍ እናስመርጣቸዋለን። ከዛም በኋላ የወደድነውን እንለብስና ከዛ በኋላ እነሱን መጠበቅ ይሆናል ስራችን። እንግዲህ ቦታው ላይ ሲገኙ እኛ ሱፍ ለብሰን ወይኔ ጉዴ! እኔ ደግሞ ፈርስት ታይም ነው ሱፍ የምለብሰው ማለት ነው። አንቺ ለሁለተኛ ጊዜሽ ነው። እኔ ደግሞ ፈርስት ታይም ነው የምለብሰውና አይ ዶንት ኖ ምን አይነት ሪአክት እንደሚያደርጉ አላውቅም። ግን ደግሞ እንደ ወንድ ነው አክት የምናደርገው እንደ ሴት? አረ እንደ ወንድ ኦኬ። በደንብ ከለበስነው አይቀር እንደ ወንድ ነው አክት የምናደርገው። በእርግጠኝነት ይሄ ፕራንክ ይዋጣልናል። ገና ቪዲዮን እንዳያችሁት ላይክ በማድረግ ጀምሩ። መጣን አብራችን ነው ቤተሰቦቻችን። እንግዲህ ዛሬ ሱፍ ቤት መተናል ማለት ነው። የሚያማምሩ ሱፎች የምናገኝበትን አንድ ቤት መርጠን መተናል ማለት ነው። ወደ ሸዋር ቤት በጣም ደስ ይላል ቤቱ። ቆንጆ ሱፎች አሉበት በነገራችን ላይ እና በነገራችን ላይ አንድ ያልነገርናችሁ ነገር አለ። እሱ ምንድነው? ዛሬ አብርሽ ሱፍ የሚመርጥበት ቀን ነው። ይሄንን ነገር ደግሞ ያው ለጽጌ አስቀድሜ ነገርኳትና የሆነ ነገር ማድረግ አለብን ተባብለን ያው ቅድም የነገርናችሁ ነገር ለማድረግ ተስማማን ወይም አሰብን ማለት ነው። እና ያልነገርናችሁ ነገር እሱ ነበረ። አብርሽ ሱፍ ሊመርጥ እንደሚመጣ ስለምናቅ ነው ይሄንን አይዲያ ያስተብንበትና ቅድም ያልነገርናችሁ ረስተነው ነው እንትኑ ላይ ፎከስ አደረግን አይዲያው ላይ በቃ ማለት እንዴት እንደምናደርግ ምናምን በደንብ እየተጋገርን ስለነበረ ነው መሰለኝ እዛ ነገር ላይ ነው ፎከስ ያደረግነው እና በደንብ እንደሚሳካልን ተስፋ እናደርጋለን። ቤቱን በጣም ነው የወደድነው። በነገራችን ላይ በጣም ቆንጆ ሱፎች አሉበት። ለአማራጭም ይሆነናል ያው እና አብርሽም በደንብ ብዙ ያዩበታል ቤት ተስፋ አደርጋለሁ ማለት ነው። እንግዲህ የሚያማምር ሱፎች እንግዲህ እናንተም አማርጡን። ኤን ካላችሁ ይሄንን የወደዳችሁት ማለት ቢን ካላችሁ ደግሞ ይሄንን እና እስከዛ በኮሜንት አሳውቁን። እንዴት ነው ወደድሽው አንቺ? እኔ ብዙ አይነት ከለር አለ ስለዚህ የሙሽራ ሲሆን ግዴታ መብረቅረቅ አለበት። እኔ አይመቸኝም እንደዚህ። አሁን ላይ ደግሞ ያሉት እንደዛ ነው የሚለበሰው። ሻይን የሚያደርግ ብራና ፋሽን ሆኗል መሰለኝ። ብዙ ሰው እንደዛ ሲለብስ ነው። ግን በቃ እውነት ለመናገር መቼም ቢሆን ማይታለፍ አይነት ፋሽን ጥቁር ሱፍና ነጭ ቬሎ በቃ በጣም ነጭ ኮትም እንደዛ። በነገራችን ላይ ምናልባት ይሄ ሊያልፍበት ይችላል ከሆነ ጊዜ በኋላ እኮ ሊተው ይችላል። አሁን ፋሽኑ ስለሆነ ነው። ግን ሁሌ ነጭና ጥቁር ሱፍ አለ። ያይሎሽ ነው ለበን ግን በጣም ይሄ የሚያምር ይመስለኛል። ግን የምር ይሄንን ይመስለኛል። ደመቅ ይበል እባክሽ፣ ያስደንግጣቸው። እንደው ከለሩ ደመቅ ይበል ብሎ ያስደንግጣቸው። ደመቅ ይበል ካልሽማ ይሄ ነው የሚደምቀው። ይሄ ግን ያስቀል። መስመሩ ብዙ ደስ አይልም። የድሮ ይመስላል። ይሄ የድሮ ይመስላል መሰለኝ። እሱ እንደኔ ይሄ ደመቅ ያለ ነው ምናምን እዛም ጋር በርገንዲ ያለ ግን ይሄኛው ደመቅ ስለሚል ያሪፍ ይመስለኛል። እውነት